ሰላም ጤና ይስጥልኝ ቤተሰቦች፣ ቦሊ ዶክተር በሚለው የመረጃ ፕሮግራም በድጋሚ ተገናኝተናል። በዚህ ዓመት ጀምሩ ቪፒኤን አብርታችሁ። የዛሬ መጀመሪያና ትልቁ ዜና የሚሆነው የአሚር ካን ቀጣይ ፊልም ሲሆን ምክንያቱም አሚር ካንና አሽቶሽ ኳሬገር በቀጣይ የሚሰሩት ፊልም ዲሴምበር 2027 ላይ ፊልማቸውን ለእይታ ለማብቃት ፕላን እያደረጉ እንዳለ እየተነገረ ነው ያለው። እስካሁን ድረስ በጠቅላላ መለስ ብለን ብናየው በሂንዲ የተሰሩ ማንኛውም ፊልሞች ክሪስማስ ላይ ይለቀቃሉ ተብሎ አናውንስ አልተደረገም ነበረም። ስለዚህ ምናልባት እንግዲህ ካለቀ የአሚር ካን ይሄ ፊልም ወይም ቀጣይ ፊልሙ ክሪስማስ 2027 ላይ ለእይታ ሊበቃ ይችላል ማለት ነው። ከክሪስማስ ሌላ ሌሎቹን መለስ ብለን ስናይ ደግሞ በ2027 ማለት ነው ጠቅላላ ትልልቅ የሚባሉ ቀኖች ወይም ሆሊዴዎች ቡክ ተደርገዋል። ቀደም ተብለው በአመቱ መጀመሪያ ላይ ኢንዲፔንደንስ ዴይ በሚያከብሩ ሰዓት ላይ ሰንጀይ ላበንሳሊ ዳይሬክት ያደረገው ላቬንዶር የተሰኘው ፊልም ለእይታ ይበቃል የተባለ ሲሆን ቫለንታይን ዴይ በሚከበር ሰዓት ደግሞ ፌብሩዋሪ ላይ ማለት ነው ካርቲካሪን የሰራበት ናግዜላ የተሰኘው ፊልም ለእይታ ይበቃል። በመቀጠል ኢድ ላይ ደግሞ ሰልማን ካንና ቫምሲ ፔድፐሊ አብረው የሰሩት ፊልም SV63 የተሰኘው ፊልም ለእይታ ይበቃል ተብሏል። ኢንዲፔንደንስ ዴይ ደግሞ በሚያከብሩ ሰዓት ላይ ካርቲካሪን የሰራበት ካፕቴን ኢንዲያ የተሰኘው ፊልም ለእይታ ይበቃል ተብሏል። ዲዋሊን በሚያከብሩ ሰዓት ደግሞ ራማይን ፓርት 2 ለእይታ ይበቃል ተብሏል። ስለዚህ በአጠቃላይ ሲታይ ለክሪስማስ እንኳን ምንም ትልቅ ፊልም ቡክ የተደረገው ወይ ደግሞ ቦታው የተያዘ የለም። ስለዚህ ቻንሱ በዛ የሚለው አሁን ላይ ፕላን እንዳደረጉት የአሚር ካን ቀጣይ ስራው ክሪስማስ ላይ ለእይታ ሊበቃ ይችላል የሚለው እድሉ ሰፋ ያለ ነው። ፊልሙ ተለቅ እንደሚል ምንም ጥርጥር የለውም። የለጋም ፊልም ዳይሬክተር የሆነው አሽቶሽ ኳሬገር ዳይሬክት የሚያደርገው ፊልም ነው። የፊልሙ ኦፊሻል አናውንስመንት ጁን 15 ላይ እናደርጋለን ብለዋል። ስለዚህ በአጠቃላይ ጁን 15 ላይ ምን ይሉናል የሚለውን ደግሞ አብረን ምን ሰማው ይሆናል። ከአሚር ካን ሳንወጣ ቀደም ብዬ እንግዲህ ነግራችሁ ነበረ። ታዋቂ ዳይሬክተር ራጅኩማር ሂራኒና አሚር ካን በድጋሚ ተገናኝተው የስሪዴት ክፍል 2 ለመስራት ፕላን እያደረጉ ነው ያሉት። ይሄ ፊልም ቶሎ በፍጥነት ወይም በቅርብ ጊዜ አናውንስ ይደረጋል ተብሎ እየተጠበቀ ነው ያለው። በጣም አስገራሚ ነገር አሚር ካንና የፊልሙ ዳይሬክተር ራጅኩማር ሂራኒ ስሪዴት ክፍል 2 ለመስራት በጣም ብዙ ጊዜ ሚቲንግ አድርገዋል ወይም ስብሰባ አድርገዋል፣ ተገናኝተው አውርተዋል። አሁን ላይ እንደተባለው ከሆነ ግን ከፊልሙ ጋር በተያያዘ የመጨረሻ ፋይናል ሚቲንጋቸውን ሊያደርጉ ነው ተብለዋል። ስሪዴት ክፍል 2 ፎሪዴት የተሰኘው ፊልም አሽቶሽ ኳሬገር ዳይሬክት ከሚያደርገው ፊልም ቀደም ብሎ ለእይታ ይበቃል ተብሎ ነበረ። ግን ደግሞ የፊልሙ አክተር አሚር ካንና ዳይሬክተሩ ራጅኩማር ሂራኒ በፊልሙ ጉዳይ ላይ በጣም መጣደፍና መቸኮል እንዳልፈለጉ እየተነገረ ነው ያለው። አሚር ካን በአሁን ሰዓት ላይ ፈለገው ይህ ፊልም በሚቀጥል ሰዓት ላይ ራጁ ራንቾና ፈርሃንን በትክክል ቀደም ያለ ስምና ክብራቸውን ሊያስቀጥል የሚችል ታሪክ እየፈለገ ነው ያለው። ስለዚህ በአጠቃላዩ ስሪዴት የተሰኘው ፊልም ሁለተኛው ክፍል ሊሰራ ትንሽ ቆየት ይላል። ግን ደግሞ ለጋን ክፍለት የተባለው እስከ ዲሴምበር 2027 ድረስ እንግዲህ ለእይታ ይበቃል ማለት ነው። ጣጣውን ጨርሶ እናንተ ስለ አሚር ካን ቀጣይ ፊልሞች ምን ትላላችሁ? ከሁለቱም የትኛው መቅደም ነበረበት? ግን አስገራሚ ነገር ሁለቱም ፊልሞች ደግሞ ክፍል 2 መሆናቸው አስደናቂ ያደርጉታል። ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። እስኪ የሰንጁ ባባ ቀጣይ ፊልሙ ከልናይ ክፍል 2 ላይ ልክ እንደ መጀመሪያው ክፍል አብሮት እንግዲህ የሚተውነው ጄኪ ሽሮፍም ከፊት ቦታውን ይዞ የሚጫወትበት ፊልም ይሆናል ተብሏል። አሁን በቅርቡ ጄክ ሽሮፍ ስለ ከልናይክቱ በጠየቀ ሰዓት ላይ እንደተናገረው ከሆነ በኢንተርቪው ፊልሙ ላይ ያለው ታዋቂ ኮሚሽነርማ 100% በፊልሙ ላይ ይኖራል ይገኛል ብለዋል። ይህም ማለት ጄክ ሽሮፍ ከልናይክቱ ላይ ከሰንጀይ ደት ጋር መስራት እንደሚፈልግና እንደሚሰራ አናውንስ እያደረገ ነው ያለው። በዛውም ጨምሮ እንዳለው ከሆነ ዳይሬክተር ሱባሽ ጋርና ሰንጀይ ደትንም አናግሬያቸዋለሁ ብለዋል። በአጠቃላይ ከልናይክ ክፍል 2 ላይ ሰንጀይ ደት በሉ በራምን ሆኖ የሚጫወት ሲሆን ጄክ ሽሮፍ ደግሞ ልክ እንደቀደመው ኢንስፔክተር ራምኩማር ሆኖ ይጫወታል ማለት ነው። ይህ ፊልም እንደሚሰራ እንግዲህ ሙሉ ለሙሉ አረጋግጠውልናል። ግን ፊልሙን ማን ዳይሬክት ያደርገዋል ወይም ማነው ዳይሬክተሩ ለሚለው ምንም ጥያቄ መልስ ያለው ሰው የለም። እንደተባለው ከሆነ ፊልሙን ዳይሬክት እንዲያደርግለት ታዋቂ ዳይሬክተር ራጅኩማር ሰንቶሺን ሰንጀይ ደት ሲያናገረው ነበረ። ግን ራጅኩማር ሰንቶሺ ደግሞ በአሁኑ ሰዓት ላይ በስራ ቢዚ ስለሆነ ከልናይክቱን ዳይሬክት ለማድረግ እምቢ ብሎታል። ከልናይክ ሁለተኛው ፊልም በአሁኑ ሰዓት ላይ በጣም መነጋገርን ቀጥሏል። በቀጣይ የምናየው ደግሞ ፊልሙን ማን ዳይሬክት ያደርገዋል፣ ፊልሙን ደግሞ ጣጣውን ጨርሶ እስከ መቼ ድረስ ለእይታ ይበቃል የሚለውን አብረን ምን ይሆናል። አሊ ፈዘል የሰራበት ክራይም ትሪለር ይዘት ያለው የፕራይም ቪዲዮ ዌብ ሲሪል የሆነው ራክ የተሰኘው የመጀመሪያ ቲዘሩ ለእይታ በቅቷል። በቲዘሩ ላይም ደግሞ አሊ ፈዘል ፖሊስ ኦፊሰር ሆኖ እጅግ በጣም አደገኛ የተባለ ኬዝን ለማቃለል ሲታጣር ይታያል። በእርግጥ የዚህ ዌብ ሲሪል ታሪክ የሚያጠነጥነው ህንድ ውስጥ ከደረሰ እጅግ በጣም አሰቃቂ የሚባለው የወንጀል ታሪክ ረንጋ ቢላ በሚባለው ኬዝ ላይ የሚያጠነጥን እንደሆነ ቀደም ብሎ ተነግሮ ነበረ። በድሮ ጊዜ ሙምባይ ውስጥ ወንድምና እህት አስፋልት ላይ ቆሞ ለአንድ መኪና ሊፍት ይጠይቃሉ። ከዛ መኪናውን ሲነዳ የነበረው ረንጋ ቢላ የተባለው ግለሰብ ሁለቱ ልጆች ያግታቸዋል። በመጨረሻም ደግሞ እነሱን ገሎ ይጥላቸዋል። በትሬለሩ እንደታየው ከሆነ ፖሊስ ይህን ኬዝ እንዴት ብሎ አንድ ብሎ እንደሚመረምር ያሳያል ከመጀመሪያው። በመጨረሻም እንግዲህ ፊልሙ ላይ ደግሞ ረንጋ ቢላን እንዴት እንደሚይዙት እናያለን ማለት ነው። ትሬለሩ ሲታይ እንኳን በጣም በኢንቴንስ የተሞላ ነው። ሙሉ ለሙሉ ደግሞ ዌብ ሲሪል ታሪኩ ምን ይመስላል የሚለውን ለማየት የሚያጓጓ ነገር አለው። ሙሉ ለሙሉ ለእይታ ሲበቃ እንግዲህ ከ8 እስከ 10 ኤፒሶድ እንደሚኖረው ተነግሯል። ከአፕሪል 10 ጀምሮ አማዞን ፕራይም ላይ ወይም ቦቲት ፕላትፎርም ይለቀቃል ተብሏል። मुश्किल से एक केस हाथ आया है मेरे। आप मेरा हौसला नहीं बढ़ा सकते, कम से कम मेरा मजाक तो मत बनाइए। ሶቢታ የተባለችው አክትረስ ቤቱም የተሰኘው ፊልም ላይ እንደፈረመች ተነግሯል። ይህም ማለት በዚህ ፊልም ላይ ፊሜል ሊድ ሆና ትጫወታለች ማለት ነው። ቤቱም የተሰኘውን ፊልም ፓራልጂት የተባለው ዳይሬክተር ዳይሬክት እያደረገ ያለው ከዲኔሽ እና አሪያ ጋር ሶሚያም በአሁኑ ሰዓት ላይ ፊልሙ ላይ እንደፈረመችና እንደገባች ተነግሯል። ዳይሬክተሩ ፓራልጂትን እንኳን ሁላችሁም ታውቁት ይሆናል ብዬ ተስፋ አደርጋለሁ። ቀደም ብሎ ካላ፣ ከባሊ፣ ሰርፐታ
እና ታንግላን የመሳሰሉ ታዋቂ ፊልሞችን ዳይሬክት አድርጎ ነበር። ልክ ካላና ከባሊ እንደተባሉት ፊልሞች ይህም ፊልም አንድ ጋንግስተር አክሽን ድራማ ፊልም ይሆናል የተባለ ሲሆን እንደዛም ሆኖ ግን የዚህኛው ፊልም ታሪኩ ቀደም ካሉት ፊልሞቹ እጅግ በጣም ይለያሉ ተብለዋል። አንዳንድ መረጃዎች እንደሚያሳዩት ከሆነ ፊውቸሪስቲክ የሆነ ሳይፋይ ፊልም ይሆናል የተባለ ሲሆን በተለያየ ጊዜ ላይ ታይም ትራቨል የሚያደርግ ሲሆን እንዲሁም ደግሞ ለየት ያለ ዓለም ላይ መሰረት ያደረገ ፊልም ይሆናል ተብለዋል። እዚህ ጋር እንግዲህ በፊልሙ ላይ ከፈረመች በኋላ የሶቢታ መልኳ ወይም ፈርስት ሉክ ፖስተሯ ላይ ታበቅቷል። ይህም ሲታይ ደግሞ የቶም ብራይደርን ፖስተር የሚመስል ነገር አለው። ፓራልጂት በእርግጥ ቀደም ያሉ ፊልሞቹ ሲታዩ ጎበዝ ዳይሬክተር ነው። በቀጣይ ደግሞ ይዞት የሚመጣው ወይም የሚሰራው ፊልም ታሪኩ እንዴት ይሆናል የሚለውን አብረን ምና ይሆናል። የፊልሙ ቀረጻ በአሁኑ ሰዓት ተዋጥፎ እየቀጠለ ነው ያለው። አሁን ላይ እንደተባለው ከሆነ በዚሁ ዓመት ኦገስት ወር ላይ ፊልሙ ለእይታ ይበቃል ተብሏል። የረቪ ቴጃ ቀጣይ ፊልሙ ኢሩሙሪ የተሰኘው ፊልም የመጀመሪያ ግሊፕሱ ጁን 3 ላይ ለእይታ ይበቃል ተብሏል ወይም ይመረቃል ተብሏል። ኢሩሙሪ ማለት የረቪ ቴጃ ቀጣይ ፊልሙ ሲሆን ፊልሙንም ደግሞ የመጅሊ ፊልም ዳይሬክተር የሆነው ሺቫ ኔድቫላ ዳይሬክት ያደርገዋል ተብሏል። ኢሩሙሪ ማለት ይዘቱ ወይም ፊልሙ አክሽን ድራማ ፊልም ይሆናል የተባለ ሲሆን ታሪኩም ደግሞ በአባትና በልጅ መሃል ላይ የሚያጠነጥን ይሆናል ተብሏል። በዛውም የልጅቷ አባት ወይም ደግሞ ረቪ ቴጃ በፊልሙ ላይ አንድ አክራሪ አማኝ ሆኖ የሚታይ ሲሆን ያም ደግሞ የረቪ ቴጃ ቀደም ካሉ ፊልሞች በጣም ለየት ያደርገዋል። በእርግጥ ታሪኩ እንኳን ቀደም ካሉ ፊልሞቹ ረቪ ቴጃን ለየት ሊያደርገው ይችላል። ግን የፊልሙ ታሪክ እንዴት ይሆናል የሚለውን ደግሞ አብረን ምና ይሆናል። ቀረጻው በአሁኑ ሰዓት ላይ ቀጥሏል በደንብ ተጣጥፎ። ስለዚህ የመጀመሪያ ግሊፕሱ ጁን 3 ላይ ለእይታ ይበቃል። ፊልሙን ጣጣውን ጨርሶ ደግሞ በቀጣይ 2-3 ወራት ውስጥ ለእይታ ይበቃል የተባለ ፊልም ሆኗል። ማይንክራፍት የተሰኘው ፊልም ቀጣዩ ፓርቱ ሁለተኛው ርዕሱ በአሁኑ ሰዓት ላይ አናውንስ ተደርጓል ወይም ተረጋግጧል። የዛ ፊልም ርዕሱም ደግሞ ማይንክራፍት ሙቪ ስኳድ ይሆናል ተብሏል። ከሁለተኛው ክፍል ፊልም ላይ ቢሃይንድ ዘ ሲን የሆኑ ከቀረጻ ጀርባ ያሉ የተወሰኑ ሲኖች ለእይታ ይበቁ ሲሆን በዛም ጄሰን ማሙዋ፣ ጃክ ብላክ፣ ክሪስቲን ደስትን ጨምሮ የማይንክራፍት ሙቪ የተለያዩ ካስቶችን በደንብ አሳይቶናል። የፊልሙ ቀረጻ በአሁኑ ሰዓት በጣም ተጣጥፎ እየቀጠለ ነው ያለው። ይህንን ፊልም ደግሞ የመጀመሪያ ፊልም ዳይሬክተር የሆነው ጃርድ ሄስት ዳይሬክት እያደረገው ነው ያለው። በ2025 ለእይታ ይበቃ የነበረው ማይንክራፍት የተሰኘው ፊልም በጣም ተወዳጅነትን አግኝቶ ነበር። ቦክስ ኦፊስ ላይም ደግሞ $950 ሚሊዮን እና ከዛ በላይ መሰብሰብ ችሎ ነበር የወረደው። ስለዚህ ማይንክራፍት የተሰኘው ፊልም ሁለተኛው ክፍል ይዘውለት የመጡ ነው ያሉት። ጁላይ 23 2027 ደግሞ በዓለም አቀፍ ደረጃ ፊልሙ ይለቀቃል ተብሏል። እንዴ የመጀመሪያው ክፍል አይታችሁት ነበር? ተመችቷችሁ ነበረ? የኢቪል ዴድ ፍራንቻይዝ 7ኛ ፊልም የሆነው ኢቪል ዴድ ዎርዝ የተሰኘው ፊልም ቀረጻውን በአሁኑ ሰዓት ላይ ሙሉ ለሙሉ አጠናቋል ተብሏል። ግን እዚህ ጋር በጣም አስደናቂው ነገር የኢቪል ዴድ 6ኛ ፊልም እስካሁን ድረስ ለእይታ አልበቃም። ግን 7ኛው ፊልም ቀረጻውን እንዳጠናቀቀ መናገራቸው አስደናቂ አድርጎታል። አይገርምም? 6ኛው ፊልም ማለትም ኢቪል ዴድ በርን የተሰኘው ፊልም በቀጣይ ወር ጁላይ 10 ይለቃል የተባለ ፊልም ሲሆን ግን 7ኛው ፊልም ኢቪል ዴድ ዎርዝ የተሰኘው አፕሪል 7 2027 ለእይታ ይበቃል ተብሏል። ኢቪል ዴድ እና ኢቪል ዴድ ራይዝ የተሰኙ ፊልሞችን ተመልካቹ በጣም ወዷቸው ነበረ። ስለዚህ በቀጣይ ደግሞ የኢቪል ዴድ የሚወጡት ሁለቱም ፊልሞቹ እንዴት ይሆናሉ የሚለውን አብረን ምና ይሆናል። በነገራችን ላይ ሆሊውድ ላይ በጣም ታዋቂ የነበረና ቆይት ያለ ፊልም ነው። አይታችሁታል እንደ ኢቪል ዴድን ከመጀመሪያ ጀምሮ። የሆሊውዱ ታዋቂው ዳይሬክተር ማይክል ስኮርስ ቀጣይ ፊልሙ ዋት ሃፕን አት ናይት የተሰኘው ፊልም ቀረጻውን በአሁኑ ሰዓት ላይ ሙሉ ለሙሉ አጠናቋል ተብሏል። ዋት ሃፕን አት ናይት የተሰኘው ፊልም ሳይኮሎጂካል ሆረር ፊልም እንደሚሆን የተነገረ ሲሆን በፊልሙ ላይም ከሊዮናርዶ ዲካፕሪዮ ጋር ጄኒፈር ሎሬንስም መሪ ተዋናይ ሆና የምትጫወትበት ፊልም ይሆናል። ዳይሬክተሩ ማርቲን በአጠቃላይ ከሊዮናርዶ ዲካፕሪዮ ጋር 6 ፊልሞችን ሰርተዋል እስከዛሬ ድረስ። ይህም ማለት ይሄኛው ፊልም የእነዚህ ጥንዶች 7ኛ ፊልማቸው ነው ማለት ነው። ጋንግስ ኦፍ ኒውዮርክ፣ ሸተር አይዝላንድ እና ዘ ወልፍ ኦፍ ዎል ስትሪት የተሰኙ ፊልሞችን በእርግጠኝነት አይታችሁታልም። ካላያችሁት እንኳን ርዕሱን ሰምታችኋል ብዬ ተስፋ አደርጋለሁ። ምርጥ ዳይሬክተር ነው። ስለዚህ ዳይሬክተሩ ማይክል ስኮርሲስ እና አክተሩ ሊዮናርዶ ዲካፕሪዮ 7ኛ ፊልማቸውን ይዘው እየመጡ ነው ያሉት ማለት ነው። የፊልሙ ቀረጻ እንኳን እንዳለቀ በአሁኑ ሰዓት ላይ ኦፊሻሊ ተናግረዋል። የሚለቀቅበትን ቀን ግን አናውንስ አላደረጉም ወይም አልገለጹም። ስለዚህ በቀጣይ ደግሞ ዋት ሃፕን አት ናይት የተሰኘው ፊልም ኦፊሻሊ የሚለቀቅበት ቀን አናውንስ ከሚያደርጉ ድረስ እንጠብቃለን ማለት ነው። ዳይሬክተሩ ማርቲን እና አክተሩ ሊዮናርዶ ዲካፕሪዮ በጣም ብዙ ምርጥ የተባሉ ፊልሞችን እንግዲህ በጥምረት አቅርበውልን ነበር እስካሁን ድረስ። ይህም አሁን የሚወጣው ፊልም በጣም ይጠበቃል። እናንተ ግን ቀደም ካሉ ከ6ቱ ፊልሞች መሃል በጣም የወደዳችሁትና የተመቻችሁ የትኛው ነበረ? እዚህ ጋር ሊስት ላይ ከምታዩት እስቲ ኮሜንት ላይ የአንዱን ርዕስ የተመቻችሁን የወደዳችሁትን ፊልም ጻፉልኝ። ነው ወይስ ያየ የለም ከነጨራሹ? ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ናችሁ ሰብስክራይብ አድርጉ። ቤተሰብ ሁኑ። ልክ እንደዚህ ከሲኒማ ጋር የተያዙ በጣም ብዙ መረጃዎችን እንደዚህ የመጣሁኝ ያቀርብላችኋለሁ። እንጫወታለን። አቅራቢያችሁ ካሲፕ ካነበርኩኝ በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।